አፋር ስምጥ ሸለቆ ልዩ የጂኦሎጂ አቀማመጥ ጋርም የተያዘ ነው። እሳተ ገሞራው ለኢትዮጵያ ይዞት የመጣው ትልቁ ሲሳይ አንዳንዶች የገሃነም በሮች ተከፈቱ፣ ዓለም ፍጻሜዋ ደረሰ፣ ምጽአት ከሰባ ሰገል ሀገር ከምስራቋ አፍሪካ ሀገር ኢትዮጵያን ይላሉ። ሀገር ውስጥ ያሉ የአካባቢው ዜጎች መውጫ ፍለጋ ይዘዋል። ከሌላው ዓለም ያሉ ከሌላው አህጉራት ያሉ ሰዎች ደግሞ ወዛቸውን ጠቅልለው ካሜራቸውን ደቅነው ወደ ቦታው እየተንቀሳቀሱ ይታያል። በአዋሽ ፈንታሌ የሚገኙ ኮንዶሚኒየምና የመኖሪያ ህንጻዎች እንደ ዛፍ ይወዛወዛሉ። ሰላም ውድ የደብሊው ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በሀገራችን በቅርቡ ተከሰተውን አነጋጋሪውን የሚዲያውን ሁሉ ቀልብ ስለሳበው ስለ አፋር እሳተ ገሞራ ጥቅምና ጉዳት እንድንነግራችሁ ወደደን። ከሳይንሳዊ እይታ አንፃር ጥቅሙስ ምንድነው? ጉዳቱስ? አብረን እንመልከት። አንድ ነገር ሲፈጠር መጥፎም ጥሩም ነገር ይዞ ይመጣል። የፍንዳታው በረከት ምንድነው? ጉዳቱስ? ሳይንሳዊ ትንታኔውን እንዴት እንመልከተው? ቪዲዮውን ላይክ በማድረግ አብራችሁን ቆዩ። አከራማን ውሎ ሁሉም ሰው በሰላም ስራውን ሲከውን ለእረፍት ወደ ቤቱ በሚመለስበት ዕለተ ሐሙስ 14/03/2018 11 ሰዓት ተኩል አካባቢ ከፍተኛ የሆነ አስደንጋጭ ከባድ ድምጽ ከወደ ጉቢ ኃይሊ ጉቢ ተራራ እስከ ወልዲያን አልፎ ቆቦ ድረስ የደረሰ ንዝረትን ያስከተለ ድምጽ ተሰባቢው የአፍድራ ከተማ ከፍተኛ ድንጋጤን ፈጥሯል። የቀን አራዊት ወደ ማደሪያቸው፣ የሌሊቶች ደግሞ ለምግብ ፍለጋ የሚወጡበት ሰዓት በመሆኑ በዱር እንስሳትም ዘንድ ያደረሰው ከፍተኛ ድንጋጤ ቀላል አልነበረም። ይህ በከፍተኛ ድምጽ የጀመረው ፍንዳታ ታዲያ በዚሁ አላቆመም። ይልቁንም እስከ 15 ኪሎ ሜትር ወደ አስቲኖስፌር የባዮስፌር ከባቢ አየርን ለቆ ወደ ሁለተኛው ንጣፍ ድረስ ዘልቆ የገባ ጭስና ባስከተለውም እየተጎለጎለ ወደሚወጣው ወደ ላይ የሚዘል የፓይሮክላስቲክ አለቶችን እያቀለጠ ይተፋና ይጎርፍ ጀመር። ነገሩ በጣም አስደንጋጭ ነው። ከሳተላይት ቪዲዮ እንደሚያሳዩት በአፍደራ ሰማይ ላይ እንደ ከባድ ደመና የተጋረደው የሰልፈር ዳይኦክሳይድ አመድና ጭስም በማን አለብኝነት የቀይ ባህርን ተሻግሮ የመን ከዛም ኦማን ሳውዲ አረቢያን ውስጥ ትልቅ ድንጋጤን ፈጠረ። በዚህም አላቆም። በድንጋጤው የኢንዲያ ባህርን ያለማንም ከልካይና ረዳት ወደ ሩቅ ምስራቅ ህንድና ፓኪስታን ድረስ በመግባት ከድንጋጤ በረራ እስከ ማቋረጥ እንዲሁም ለዘላቂነት የብዙ ሀገራት የበረራ ሶፍትዌሮችን እስከሚያስተካክሉ ምንም አይነት በረራ እንደማይኖርም ድረስ እስኪዘጉ አደረገ። ይህ ፍንዳታ ታዲያ በተለያዩ ሁለንተናዊና ሳይንሳዊ አመክንዮ አንጻር ጠቃሚ ነው ወይም ጎጂ ነው ባይባልለትም ሳይንስ ግን እንዲህ ይላል። ፍንዳታው በተለይ የበረራ መስተጓጎል ስፔሻሊ የሀገራት የአየር መንገዶች የአውሮፕላን ሶፍትዌሮችን እንዲፈትሹ ማድረግና የሰልፈር ዳይኦክሳይድ ወደ ከባቢ አየር መግባት የተለመደው የመሬት ገጽታዎች መጥፋት እንደ መጥፎ አጋጣሚ ቢታይም የራሱ ጥሩ ጎንም አለው ይላል። ጥራዊ ይዘቱም በዋናነት የባዛልቲክ እና ትራካይት እንዲሁም ሃዮላይት ጥንቅር የያዘው የጉቢ ተራራ የኳርትዝ ፊልድስፓር ማይካ ዋናነት የሚይዝ ሲሆን በተጨማሪም በፍንዳታ ወቅት አብረው ከጥልቅ የሚወጡ እንደ አሉሚኒየም፣ ወርቅ፣ ዳይመንድ፣ ኒኬል፣ ሊድ፣ ዚንክ እና ኮፐር የመሳሰሉ ውድ ማዕድናትም ይዞ ይወጣል። እና ትራንስፎርሜሽንም ቢሆን ቀላል አይደለም። የለም አፈር ክምችትና አዳዲስ የመሬት ገጽታዎችን ይዞ የሚመጣ ሲሆን በጎብኚዎች ቁጥር በማሳደግ ደግሞ በቱሪዝም ዘርፉም ቀላል የማይባልን መነቃቃትም ያመጣል። ይሁን እንጂ በአካባቢ ያለውን የትሪፕል ጀንክሽን ማለትም የኑቢያን የአረቢያና የሶማሊያን ፕሌት መሰነጣጠቅ ወይም መለያየት ምክንያት በማድረግ በመሬት መንቀጥቀጥ የጀመረው አሁን እሳተ ገሞራ የተቀየረ ሲሆን ምናልባትም በትንሽ ጊዜ ውስጥ ሀገራችንን ጨምሮ የደሴት ሀገር እንዲሁም ደግሞ ሌላ ተጨማሪ 8ኛ አህጉር እንዳይፈጥርም ያሳስባል። መስታወት ከመሰራቱ በፊት ያለው የቀለጠው አይነት ዝልግልጋማ ባህሪ ያለው ንጥረ ነገሮች እንደሆኑ ተነግሯል ማለት ነው። ያንን መሰረት በማድረግ ከፍተኛ የሆኑ የኳርትዝ ምርቶች እዚህ ጋር የምታዩ ኳርትዝ ምርቶችን በከፍተኛ ደረጃ ማግኘት የሚቻልበትን እሱም ብቻ አይደለም ሲልካንም እዚህ ጋር ይጠቅስላቸዋል። ሲልካን
ሲሊከን ዳይኦክሳይድም ጨምሮ እዚህ ላይ ይጠቅስላቸዋል። ኢትዮጵያ የሃሊ ጉቢ ከፍተኛ ስጦታ ሆኖ መጥቷል። እነዚህ ብቻ አይደሉም። ለምሳሌ ይሄ ዶክመንት የሚያሳያችሁ የህንድ አገር ዶክመንት ነው ማለት መጽሔት ነው። ከዚህ ጋር ቮልካኒክ ኢረፕሽን ኢን ኢትዮጵያ ብሎ ለኛ የተሰራውን ጥናት እዚህ ጋር አካቶታል። ከነዚህ መካከል አንዱ በኮምፖዚሽን ላይ የሚገኘውን ሲልካን ይገልጽላቸዋል። ሲልካ ፋይን ግላስ ፓርቲክልስ ሚነራልስ፣ ለምሳሌ እንደ ኳርቲዝ አይነት ሚነራሎች ሁሉ ሳይቀር እንደ ፌልድስፐር አይነቶችንም ጭምር እንደ ሰልፈር ዳይኦክሳይድንም ጭምር ለኢትዮጵያውያን በስጦታ ለግሷል ብሎ ያስቀምጣል ማለት ነው። ይሄ ሲልካ በተለይ አሁን በኢትዮጵያ በሃሊ ጉቢ የወጣው ይሄ ከፍተኛ ሚነራሎች ሪች የሆነበት ይሄ